ሰላም የተወደዳችሁ የቻናሌ ተከታታዮች ዛሬ እጅግ አስደሳች የሆነ ቪዲዮ ይዤላችሁ መጥቻለሁ። በየቀኑ በነፃ ፎቶና ቪዲዮ የሚሰሩላችሁን አርቲፊሻል ኢንተለጀንስ መሳሪያ ይዤላችሁ መጥቻለሁ። ቪዲዮ ጀነሬት ማድረግ ትችላላችሁ፣ ፎቶ ጀነሬት ማድረግ ትችላላችሁ እጅግ በከፍተኛ ጥራት። ሌላው አስደሳችሁ ዛሬ ይዤላችሁ የመጣሁት መረጃ ሙሉ በሙሉ አማርኛን በመጠቀም ብቻ በአማርኛ ትዕዛዝ እንዴት አድርጋችሁ 10 ደቂቃ የሚሆን ለዩቲዩብ የሚሆን ቪዲዮ እንዴት እንደምትሰሩ እኔ ባለኝ ልምድ ኤአይን እንዴት አድርጌ እንደምጠቀመው ዛሬ ምንም ሳላስቀር ሚስጥሩን እነግራችኋለሁ ማለት ነው። ከናንተ የሚጠበቀው ይህንን ቪዲዮ ላይክ እያደረጉ እስከ መጨረሻው መከታተል ነው። እኔ ደግሞ እስካሁን ያለኝን ልምድ በ10 ደቂቃ አካፍላችኋለሁ ማለት ነው። ይህንን ቪዲዮ ከተመለከታችሁ በኋላ ዩቲዩብ ቻናል ከፍታችሁ በየጊዜው እየለቀቃችሁ ኮንቴንት ክሬተር መሆን ትችላላችሁ። ብትፈልጉ ደግሞ አጫጭር ቪዲዮዎችን ለፌስቡክ እና ለቲክቶክ መጠቀም ያስችላችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። እሺ ተመልካቾች ተመልሰናል። በድጋሚ እንኳን በሰላም መጣችሁ። አሁን መጀመሪያ የምናደርገው ወደ ጉግል ጀሚናይ ብቻ ነው የምንሄደው ማለት ነው። ጉግል ጀሚናይ እንደምታውቁት አማርኛ በደንብ ስለሚረዳ እሱ ጋር ነው የምንጨርሰው ማለት ነው። ጉግል ጀሚናይ ላይ ሄዳችሁ እናንተ የመረጣችሁትን ርዕስ ትጠቀማላችሁ። እኔ ለዛሬ ከናንተ ጋር አንድ ቪዲዮ ለመስራት አስቤያለሁ። ይህም ቪዲዮ የሚሆነው ስለ ቤርሙዳ ትሪያንግል አንድ ቪዲዮ መስራት ፈለኩ። ስለ ቤርሙዳ ትሪያንግል ታሪክ ማለት ነው። ስለ ቤርሙዳ ትሪያንግል ጉግል ጀሚናይ ቀጥታ የሚነበብ አድርጎ ስክሪፕት እንዲያዘጋጅልኝ አዘዋለሁ ማለት ነው። አብረን እንመልከት እንዴት እንደማዘው። አሁን ቀጥታ የምንሄደው ወደ ጉግል ጀሚናይ ነው እንዳልኳችሁ። እሺ ጀሚናይን ምን ብለን እንጠይቀዋለን ማለት ነው። እኔ የመረጥኩት እንዳልኳችሁ ስለ ቤርሙዳ ትሪያንግል ነው። ስለዚህ ምን አልኩት መሰላችሁ? ስለ ቤርሙዳ ትሪያንግል ሚስጥር የሚተርክ ለ10 ደቂቃ የሚቆይ ቀጥታ ለንባብ የሚመች ሙሉ የዩቲዩብ ቪዲዮ ስክሪፕት በአማርኛ አዘጋጅልኝ። ከመግቢያ እስከ መደምደሚያው ይሁን። ከስክሪፕት ውጭ ምንም አይነት ተጨማሪ ማብራሪያ አትጻፍ አልኩት ማለት ነው። ይህን የምልበት ምክንያት እንደዚህ ያርግ እያለ ቀጥታ እንዲያለነበው ስክሪፕቱን ስለሚያወዛግበኝ ነው ማለት ነው። ከዛ ቀጥታ ኢንተር እለዋለሁ። እሺ እንደምትመለከቱት እንግዲህ ጉግል ጀሚናይ የቤርሙዳ ትሪያንግል የሰይጣኑ ባህር ሚስጥርና ያልተፈቱ እውነታዎች ብሎ ቀጥታ የሚነበብ ምንም ነገር የሌለው ንጹህ ስክሪፕት አዘጋጀልኝ ማለት ነው። እንደምታዩት ተጨማሪ ወሬ እንዳትጨምር ስላልኩት ከዚህ ምንም አልጨመረም። ይኸው በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ቆዩ። ዝግጅቱን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አጋሩ ብሎ በቃ ሌላ ወሬ አልጨመረም ማለት ነው። እንደምታዩት በዚህ መንገድ ጉግል ጀሚናይ አዘጋጀልኝ ስክሪፕቱን ማለት ነው። ይህን ቀጥታ ማንበብ እችላለሁ። እሺ ተመልካቾች አሁን እንደምታዩት ጉግል ጀሚናይ ስክሪፕቱን ጽፎ ጨርሶ ሰጥቶናል ማለት ነው። አሁን የምንሄደው ወዴት ነው ካላችሁ ሁላችሁም የምታውቁት ወደ ቻት ጂፒቲ ነው ማለት ነው። ቻት ጂፒቲ ከሌላችሁ ጉግል ፕሌይ ስቶር ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ፣ ወይም ደግሞ እዛው ጉግል ላይ መጠቀም ትችላላችሁ ማለት ነው። ቻት ጂፒቲ ታዲያ ለምንድን ነው የሚያስፈልገን ካላችሁ አሁን የሰራነውን ስክሪፕት አለ አይደል? ስክሪፕቱን ለምሳሌ ስታነቡ ፎቶ ያስፈልጋችኋል አይደል? ታሪኩን የሚገልጽ ለእያንዳንዱ ታሪክ የሚሆን ፎቶ ከናንተ ከንባባችሁ ጋር የሚሄድ እያንዳንዱ ፎቶ ያስፈልጋችኋል ማለት ነው። ቢያንስ 10 ደቂቃ የሚሆን ስክሪፕት ስለሆነ ያዘጋጀ ነው። ለ10 ደቂቃ ቪዲዮ ቢያንስ 50 የሚሆን ፎቶ ያስፈልገናል ለእያንዳንዱ ታሪክ ማለት ነው በምስል ለማሳየት። ስለዚህ ይሄ ቀላል ነው እንዳይወሳሰብባችሁ። አሁን ቻት ጂፒቲን የምናዘው ምንድነው ይህንን ስክሪፕት ወደ ፎቶ የሚቀይር ፕሮምፕት እንዲሰራልን ብቻ ነው። እሱንም እንዴት እንደሆነ ላሳያችሁ። እሺ አሁን ሁለተኛ ስራችን የሚሆነው ስክሪፕቱን እንዲያነካኩት ቀጥታ ወደ ቻት ጂፒቲ ነው የምትሄዱት ማለት ነው። ለቻት ጂፒቲ የምትሰጡት ትዕዛዝ ደግሞ ይችን ነው ማለት ነው። እንደምትመለከቱት ይታያችኋል ብዬ ተስፋ አደርጋለሁ። ከስር ያለውን የቤርሙዳ ትሪያንግል ስክሪፕት ተመልክተህ ለአውቶ ዊስክ ቢውልድ ጀነሬሽን የሚሆን 30 ተከታታይ የምስል ፕሮንቶችን በእንግሊዘኛ አዘጋጅ አልኩት። መስፈርቶች አልኩት። አንደኛ ብዬ ለእያንዳንዱ ፕሮንት ፎቶ ሪያሊስቲክ ሲኒማቲክ 4K ይህን እናንተ አስቀምጥላችኋለሁ እንደፈለጋችሁ። እነዚህን ነገሮች ተጠቅመህ ፕሮንቱን ብቻ በቁጥር ተራ አስቀምጣልኩት። ስክሪፕቱ ይኸው ብዬ አሁን ጀሚናይ የሰጠኝን ስክሪፕት መጨመር አለብኝ ማለት ነው። ስለዚህ አሁን ጀሚናይ የሰጠኝን ስክሪፕት ወደ ጀሚናይ ሄድና ኮፒ ያደርገዋል። ይሄ ኮፒ የሚለውን ነክቼ ኮፒ ያደርገውና የጀሚናይን ስክሪፕት ለቻት ጂፒቲ ሰጠዋለሁ ማለት ነው። ይሄው እንደምትመለከቱት ሰጥቼዋለሁ ስክሪፕቱን። ስለዚህ አሁን እሱ ፕሮንቱን ያዘጋጅልኛል ማለት ነው። ይሄው ሴንድ
እንደምትመለከቱት ይህ ፕሮንት አሁን ተከታታይ የሆነ 30 ፎቶ የሚሆን ነው ያልኩት። በምትመለከቱት መንገድ ምንም አይነት ወሬ ሳይጨምር ቻት ጂፒቲም በቃ እንደዚህ ነው። ኤአይን ስታዙት በደንብ ዲቴል ማስረዳት አለባችሁ። በደንብ ካላስረዳችሁት ለኤአይ ዝም ብሎ ዝብርቅርቅ ያለ ተጨማሪ ወሬ ያበዛባችኋል። አሁን እንዳያችሁት ንጹህ ፕሮንት ብቻ ሰጠን ማለት ነው። እሺ ተመልካቾች በጣም ዘና በሉ፣ ምክንያቱም ሁሉም ሰው እንዲረዳው አድርጌ ቀለል አድርጌ ነው የሰራሁላችሁ። እንደምታዩት አሁን ቻት ጂፒቲ የሰጠን መልስ አለ አይደል? ይህ መልስ እንግዲህ በውስጡ ከታሪካችን ጋር የሚሄድ ፎቶዎችን ለመፍጠር የሚያገለግለን ፕሮንት ይዟል ማለት ነው። ሌላው አስደሳችሁ ነገር ዛሬ ማሳያችሁ ምንድነው፣ ይህንን 50 ወይም 30 የሚሆን ፎቶ እያንዳንዱ እየፈጠርን አንደክምም ማለት ነው። ታዲያ እንዴት ነው የምናደርገው ካላችሁ ሙሉውን ኮፒ አድርገን አሁን ለማሳያችሁ ኤአይ እንሰጠዋለን። 50ውንም ፎቶ እራሱ ፈጥሮ አንድ ጊዜ ራሱ ወደ ስልካችን ወይም ወደ ኮምፒውተራችን በአንድ ጊዜ ዳውንሎድ ያደርግልናል ማለት ነው። አሁን ላሳያችሁ። እሺ አሁን ቀጥታ ወዴት ነው የምንሄደው? ይሄንን ኮፒ አድርገን እንይዘዋለን ማለት ነው። ይሄንን ኮፒ አድርገን እንይዘዋለን። እዚህ ጋር ኮፒ የሚላል አይደል? ኮፒ ሪስፖንስ የሚለውን ነክታችሁ ኮፒ አድርገን ያዝ ነው ማለት ነው። አሁን ቀጥታ ወደ ጉግል ክሮም እንሄዳለን ማለት ነው። የመጨረሻ ስራችን ነው። ምንም ከባድ ነገር የለውም። እስካሁን የሰጠሁትን ትዕዛዝ ቴሌግራም ላይ አስቀምጥላችኋለሁ። እንዲሁ ከፈለጋችሁ ነው። እዚህ ጋር እንደምትመለከቱት ወደ ጉግል ከሄድኩ በኋላ ኒው ብዬ ገባለሁ ማለት ነው። ከዛ እንደምትመለከቱት ከዚህ ላይ ምን ብዬ ጽፋለሁ? ነገር ግን ኢትዮጵያ ውስጥ ያላችሁ ሰዎች ካላችሁ ይህ ነገር አይሰራላችሁም። ነገር ግን ቪፒኤን አወርዳችሁ ኮኔክት ማድረግ ይኖርባችኋል ማለት ነው። ከኢትዮጵያ ውጭ ከሆናችሁ ግን ይሰራል። ስለዚህ የጉግል ዊስክን አፕሊኬሽን ነው የምንጠቀመው ማለት ነው። ስለዚህ ዊስክ ብለን ሰርች እናደርጋለን፣ ይመጣልናል ማለት ነው። የጉግል ዊስክ አፕሊኬሽን ይህንን አንድ ጊዜ እንነካዋለን ማለት ነው። ይህንን የምንጠቀምበት ምክንያት ፎቶውን በአንድ ጊዜ 30ውንም ለመፍጠር ነው። መግቢያ ላይ እንደነገርኳችሁ ብሮዝ ጋላሪ የሚላለ እሱን ንኩት። ከዛ አካውንት ከሌላችሁ በአካውንታችሁ ኮኔክት አድርጉ። ኢንተር የሚላለ እሱን ንኩት ማለት ነው። ከዛ እንደዚህ ብሎ ይመጣላችኋል። እንደዚህ ብሎ ሲመጣላችሁ አሁንም ከላይ ፕላስ የምትለዋን ኒው ታፕ ነክታችሁ ትገባላችሁ ማለት ነው። አሁን ደግሞ አውቶ ዊስክ የሚለውን ሰርች ታደርጋላችሁ ማለት ነው። ኤክስቴንሽን ነው። ኢንተር ትሉታላችሁ ማለት ነው። አውቶ ዊስክ የሚላለ እዚህ ጋር እንደምትመለከቱት እንደዚህ ከከፈተላችሁ በኋላ አድ ቱ ክሮም የሚለውን ትነካላችሁ ማለት ነው። ከዛ አድ ኤክስቴንሽን የሚለውን ትነካላችሁ። በጣም ቀላል ነው፣ በጣም ቀላል ማለት ነው። ምንም ግራ እንዳትጋቡ። አድ ሆኖላችኋል እንደምትመለከቱት። አሁን ከዚሁ ወደ ዊስክ ላይ ትመጣላችሁ ማለት ነው። ከዚህ ከመጣችሁ በኋላ ተመልካቾች ከላይ የኤክስቴንሽን ምልክቷ ይችን ተነኳታላችሁ ማለት ነው። እሷን ከነካችሁ በኋላ ይህንን አውቶ ዊስክ የሚለውን ትነካላችሁ፣ ይከፍትላችኋል ከጎን ማለት ነው። ከጎን ከከፈተላችሁ በኋላ አንደኛውን ትመርጣላችሁ ከዚህ እንደምታዩት። ስለዚህ ይሄኛውን ይመርጣለሁ። ይችኛው ምልክት የማደርግባትን እሱን አንድ ጊዜ ትነኩታላችሁ ማለት ነው። ቋንቋው ስለተቀየረ ነው፣ ችግር የለውም። ስለዚህ እናንተ እንግሊዘኛ ማድረግ ትችላላችሁ። አሁን ከዚህ ጋር ከዚህ ምንም አትነኩም። ከዚህ ትመጡና የቅድሙን ቻት ጂፒቲ የሰጠንን ፕሮንት እንደምትመለከቱት ቻት ጂፒቲ የሰጠን ፕሮንት አለ። ይህንን ቀጥታ ኮፒ አድርገነዋል። ወስደን ከዚህ ላይ ፔስት እናደርገዋለን ማለት ነው። ከዛ ኢንተር ስንለው ፎቶውን በዚህ መፍጠር ይጀምራል ማለት ነው። ከዛ አውቶማቲካሊ ወደ ፋይል ማናጀራችን ዳውንሎድ ያደርገዋል ማለት ነው። እንመልከተው። ይሄው እንደምትመለከቱት ሁለቱን ሰርቷል። አውቶማቲካሊ ነው የሚሰራው። ከላይ ሁለቱን ዳውንሎድ እያደረገ ነው። እናንተ ምንም የምትሰሩት ነገር የለም ማለት ነው። እኔ ጊዜ ለመቆጠብ ዝም ብዬ ያሳያችኋለሁ። እሺ ተመልካቾች እንደምትመለከቱት እንግዲህ 30ውንም ፎቶ ሰርቾ ጨርሷል ማለት ነው። በምትመለከቱት መንገድ 30ውን ፎቶ የሚገራርም ሃይ ኳሊቲ ይሆን እንደው ስታዩት በጣም ነው የምትገረሙት ምን አይነት ስራዎችን እንደሚሰራ እንደምትመለከቱት እንግዲህ በጣም በሚገርም ሁኔታ 30ውንም ላይን በሚማርክ መንገድ ሰርቶ አስረክቦናል ማለት ነው። አሁን የት ነው ያለው ካላችሁ የፎቶ አውቶማቲካሊ እናንተ ሳትነኩት ኮምፒውተሩ ላይ ወርዷል ማለት ነው። ይሄው ፋይል ማናጀር ላይ ገብቼ ላሳያችሁ። ምንም የነካውት ነገር የለም። ይሄው ለራሱ ፎልደር ፈጥሮ ከዚህ ዊስክ ዳውንሎድስ ብሎ ፈጥሮ አስቀምጦታል ማለት ነው። ይሄው በምትመለከቱት መንገድ እያንዳንዱ ይህንን ይመስላል። እስኪ እንደው አንዱን ላሳያችሁ። በስመ አብ እንዴት
እንደተመቸኝ ፎቶ ጥራቱ ማለት ነው ምን ያህል ኳሊቲው አያችሁት የፎቶውን ጥራት እያያችሁ በሚገርም ሁኔታ የሚገርም ስለ ቤርሙዳ ትሪያንግል ነው እንግዲህ እንደምትመለከቱት ብዙ ፓይለቶች ጠፍተዋል ምናምን ይባላል ታሪክ አለው እሱን ደግሞ ከስክሪፕቱ ላይ ማንበብ ነው እንግዲህ እናንተ ስራ እንደምታዩት እንግዲህ በተሳካ ሁኔታ 30 ፎቶ ባንድ ጊዜ ሰርተን ጨርሰናል ማለት ነው እሺ ተመልካቾች ከፈለጋችሁ በዚሁ መጨረስ ትችላላችሁ መጀመሪያ ላይ ጉግል ጀመናይ የሰጣችሁን ስክሪፕት በመጠቀም ያንን ስክሪፕት ባፋችሁ ታነባላችሁ ቀጥታ የሚነበብ ስላላችሁት ምንም የሚሳሳት ነገር የለውም ያንን ታሪክ ማንበብ ነው ከዛ መቀጠል አሁን የፈጠራችኋቸውን ፎቶዎች በአንድ ላይ ከቪዲዮአችሁ ጋር በማያያዝ አለቀ ቪዲዮውን መስራት ትችላላችሁ ማለት ነው ነገር ግን ታሪኩ የበለጠ ሳቢ እንዲሆንና ሰዎች ቪዲዮአችሁን ኢንተረስት ሆነው እንዲከታተሉት እስከመጨረሻው እንዲያዩላችሁ አንዳንድ ቪዲዮዎችን በየመሃል ጣል ብታደርጉበት ያምራል ማለት ነው ልክ እንደዚህ ማለት ነው ቪዲዮ ለመፍጠር ደግሞ የሚያስችላችሁን ገራሚ ኤአይ ላሳያችሁ ነው በመጀመሪያ ግን ቪዲዮውን ለመፍጠር ፕሮምፕት ትዕዛዝ ያስፈልጋችኋል አይደል ለዚህም ደግሞ ወደ ጉግል ጀመናይ እንሂድና ይህንን እንዘዘው እሺ አሁን ደግሞ ቪዲዮውን ለመፍጠር ተመልሰን ጀመናይን እንዲያዘጋጅልን እናዘዋለን ማለት ነው የምንለውን ልንገራችሁ እንደምትመለከቱት ስለ ቤርሙዳ ትሪያንግል የሚገልጹ 5 የተለያዩ የቪዲዮ ፕሮምፕቶችን በእንግሊዘኛ አዘጋጅልኝ ብየዋለሁ መስፈርቶቹ ብዬ እንግዲህ አንዳንድ ነገሮችን ጠቅሻለሁ እሱንም ቴሌግራም ላይ አስቀምጥላችኋለሁ ካልሆነ ስክሪን ላይ በምትመለከቱት መንገድ ማየት ትችላላችሁ ማለት ነው ይህንን ለጀመናይ እንሰጠዋለን ማለት ነው እሺ እንደምትመለከቱት ምንም ወሬ ሳያበዛ ጀመናይ ሰርቶልናል 5ቱንም ፕሮምፕት ማለት ነው እሺ እንደምትመለከቱት እነዚህን 5ቱን ሰጥቶናል ጉግል ጀመናይ ማለት ነው አሁን ደግሞ እያንዳንዱን ወስደን አሁን ወደ ማሳያችሁ ኤአይ መሳሪያ በመሄድ በነፃ 5ቱንም ቪዲዮዎች አሁን ጀነሬት እናደርጋለን ማለት ነው አሁን ይህንን ፕሮምፕት የመጀመሪያውን ኮፒ እናደርገዋለን ከዛ አሁን ወደ ጉግል እንሄዳለን የመጨረሻ ደግሞ ቪዲዮ የሚሰራልን ሌላ ኤአይ ነው ማለት ነው ወይም ኒው ታፕ ብለን እንገባና እሺ ወደ ጉግል ክሮም ከሄድን በኋላ ኩዌን 3.5 ፕላስ ብለን ሰርች እናደርጋለን ማለት ነው እንዳትሳሳቱ ይሄ ነው በቀን 5 ቪዲዮ በነፃ የሚሰራላችሁ ኤአይ ኢንተር እንላለን ከዛ እንደምትመለከቱት ይሄን የመጀመሪያውን ሊንክ እንጫነዋለን ወደዚህ ገጽ ይወስዳችኋል ማለት ነው ትራይ ኒው ቻት የሚላለ ከላይ እሱን ትነካላችሁ አካውንት ይጠይቃችኋል በጉግል አካውንታችሁ መግባት ትችላላችሁ ከዛ በጉግል አካውንታችሁ ከገባችሁ በኋላ ፕላስ የምትለዋን ነክታችሁ እዚህ ጋር እንደምታዩት ብዙ አይነት አማራጭ አለው ክሬት ኢሜጅ የሚላለ ክሬት ቪዲዮ የሚለውን ትነኩታላችሁ ከዛ መቀጠል አሁን ላይ ከጀሚናይ ያመጣነውን የመጀመሪያውን ይህንን ኮፒ አድርገን እንሰጠዋለን ማለት ነው ከዛ እንደምትመለከቱት አሁን ደግሞ ቪዲዮውን እየሰራልን ነው ማለት ነው ኦኬ ዳውንሎድ ሆኗል ይሄው ወደ ስልኬ ዳውንሎድ ሆኗል እንክፈትና እንየው በጣም ገራሚ ነው ሁለተኛውን ደግሞ እንመለስና ይሄኛውንም እንደዚሁ አድርገን ኮፒ እናድርግና እንስጠው እሺ ሁለተኛውንም ሰርቶልኛል ከላይ ዳውንሎድ የምትለዋን ነክቼ ሁለተኛውንም ዳውንሎድ አድርገዋለሁ ማለት ነው ሌላውንም በተመሳሳይ እንደዚህ ኮፒ ያደርጋችሁ መስጠት ነው ሶስተኛውን በዚህ መንገድ እንደምትመለከቱ ሰርቶታል ከዛ ይሄንንም ዳውንሎድ የምትላለች እሷን እየነካችሁ ማውረድ ነው እንደምትመለከቱት እንግዲህ ኤአዩ በነፃ አይታችኋል ከዜሮ ጀምሮ በነፃ ነው 3ቱን ሰርቶልኛ ማለት ነው እንደዚህ ያላችሁ መቀጠል ትችላላችሁ እኔ ግን ያው ዝሮ ጊዜ እንዳልገልባችሁ ይበቃኛል ማለት ነው እንደዚህ ያረጋችሁ እናንተ መቀጠል ትችላላችሁ በቀን 5 አካባቢ ነው የሚሰራላችሁ ማለት ነው እንዳትደናገጡ ከዛ ከ24 ሰዓት በኋላ መልሳችሁ መሞከር ትችላላችሁ አስፔክት ሬሾ መምረጣችሁ እንዳትረሱ ማለት እዚህ ጋር መታችሁ ለዩቲዩብ ከሆነ 16:9 የሚለውን ነው የምትመርጡት ለቲክቶክ የምትጠቀሙ ከሆነ ደግሞ 9:16 አድርጋችሁ ወደ ላይ የቁም እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው እሺ ተመልካቾች እንግዲህ አሁን ገብቷችኋል በቃ ምንም ጥያቄ የለውም የማንኛውም ቪዲዮ ኤዲቲንግ ሶፍትዌር በመጠቀም ቪዲዮአችሁን ከድምጻችሁ ጋር በማዋሃድ የሚያምር የ10 ደቂቃ ቪዲዮ መስራት ያስችላችኋል ማለት ነው ነገር
ነገር ግን እያንዳንዱን ልስራ ብልኝ አሁን ጊዜ በጣም ይወስዳል። ምንም አያስፈልግም። በቃ ስክሪፕቱን ገብታችሁ ታነባላችሁ። ካነበባችሁ በኋላ ያንን ኦዲዮ ለምሳሌ ካብከት ሊሆን ይችላል፣ ካብከት ላይ ታስገባላችሁ። ከቪዲዮአችሁ ጋር አብሮ እንዲሄድላችሁ ደግሞ ቅድም የፈጠራችኋቸውን ፎቶዎችና ቪዲዮዎችን ታስገባላችሁ ማለት ነው። ግን ስታስገቡ ከታሪኩ ጋር እያመጣጠናችሁ ስቴፕ ባይ ስቴፕ ከመጀመሪያ እስከ መጨረሻው መሆን አለበት ማለት ነው። እንደዚህ አድርጋችሁ ኤአይን መጠቀም ትችላላችሁ። እንደጠቀማችሁ ተስፋ አድርጋለሁ። እስኪ እኔ የተወሰነ ላሳያችሁ እንዴት አድርጌ ታሪኩን እንደሰራሁት። የቤርሙዳ ትሪያንግልን ስም በዓለም ዙሪያ እንዲናኝ ካደረጉት ክስተት መካከል ትልቁ የሚባለው ፍላይት 19 በመባል የሚታወቀው አደጋ ነበር። እንደ አውሮፓውያን አቆጣጠር በ1945 5 የአሜሪካ የጦር አውሮፕላኖች ለልምምድ በረራ በወጡበት ወቅት በዚህ ቀጠና ውስጥ ነው በድንገት ጠፉ የተባለው። የሚገርመው ነገር አውሮፕላኖቹ ከመጥፋታቸው በፊት አብራሪው ያስተላለፈው የመጨረሻ መልእክት ነበረ። መልእክቱም ምን ይላል መሰላችሁ? ውቅያኖሱ እንግዲያ ይመስላል፣ ሰማዩም ነጭ ሆኗል፣ ወዴት እንደምንሄድ አናውቅም የሚል ነበር። የሚገርመው ታዲያ እነዚህን አውሮፕላኖች ለመፈለግ የተላከው ሌላኛው ግዙፍ አውሮፕላንም በዚያው ሳይመለስ መቅረቱ ነው። በ1918 ዓመተ ምህረት ደግሞ ዩኤስኤስ ሳይክሎፕስ የተባለች 300 ሰዎችን የጫነች ግዙፍ መርከብ ያለምንም የጭንቀት ጥሪ በዚህ ቀጠና ውስጥ በድጋሜ ሰጥማለች። እስከ ዛሬ ድረስ የመርከቧንም ሆነ የሰዎቹ ፍርስራሽ አልተገኘም። እነዚህና መሰል ክስተቶች ቦታው ከተፈጥሮ ውጭ የሆነ ኃይል እንዳለው ብዙዎች እንዲያምኑ አድርጓቸዋል። አያችሁት? በጣም ደስ የሚል ነው አይደል? ሙሉ በሙሉ ደግሞ ጽሁፉንም በኤአይ ማስነበብ እንፈልጋለን ካላችሁ ደግሞ እና 11 ላብስ የተለያዩ የኤአይ መሳሪያዎች አሉ። እዛ ላይ ገብታችሁ እንግዲህ ጽሁፉን ሰታችሁት እንዲያነብላችሁ ማድረግ ትችላላችሁ። ነገር ግን 10 ደቂቃና ረዘም ያሉ ቪዲዮዎችን የምትሰሩ ከሆነ ክፍያ ይጠይቃችኋል ማለት ነው። በነፃ የሚሰሩላችሁ የ1 ደቂቃ ወይም የ30 ሰከንድ ቪዲዮ ነው ማለት ነው። ስለዚህ ረዘም ያሉ ቪዲዮዎችን ለዩቲዩብ የምታዘጋጁ ከሆነ በራሳችሁ ድምፅ እንደዚህ አድርጋችሁ ታነቡትና ስክሪፕቱን መሻሻል ያለበት ካለ ጀሚናይን አሻሽል እያላችሁ መንገር ይኖርባችኋል ማለት ነው። ካሻሻላችሁ በኋላ ስክሪፕቱን አንድ ጊዜ አንብባችሁ ከወደዳችሁ በኋላ ቀጥታ ታነቡታላችሁ። ከዛ ከድምጽ ጋር ቪዲዮዎችን፣ ፎቶዎችን እየተጠቀማችሁ በየጊዜው ተስፋ ሳትቆርጡ ዩቲዩብ ላይ ፖስት በማድረግ ውጤታማ መሆን ትችላላችሁ። ሌላ የማገዛችሁ ነገር ካለ በኮሜንት ግለጹልኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ